ሀኒ አሁን ምን ላይ ነች? ከምን ደረሰች ያላችሁኝ፣ እንግዲህ ሀኒን የመጨረሻ ታሪክ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትረፍርፍ ይበል እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነባር የሆናችሁ ሀሳብ አስተያየት በመስጠት አበረታቱኝ። እንግዲህ ሀኒ ከየት ተነስታ የት እንዳለች እና ምን ላይ እንደሆነች እየነገርኳችሁ ነበር። ዛሬ የመጨረሻ ክፍል ይዤላችሁ መጥቻለሁ። የሀኒ ታታሪዋ ከችግር ወደ ደግነት። ውድ ተመልካቾቼን ዛሬ የምናወራችሁ ታሪክ በችግር የተጀመረ ብዙ ፈተናዎችን የተሞላ በመጨረሻ ግን በደግነትና በተስፋ የተደመመ የሀኒ ታሪክ ነው። ሀኒ ህይወቷ ሁልጊዜ ቀላል አልነበረም። እንደ ሌሎቹ ሰዎች በሰላም እና በደስታ የምትኖርበት ጊዜ ነበር። ግን ያ ጊዜ ለረጅም ጊዜ አልቆየም። ችግር በችግር ላይ ተደራረበ። አንዳንድ ቀን ሀኒ የምትፈልገውን ትልቅ ነገር አልነበረም። በቀላሉ የምትኖርበትና ልቧን የሚያሳርፍ አንድ ቀን ብቻ ትፈልግ ነበር። ነገር ግን ህይወቷ ሁልጊዜ የምትፈልገውን አትሰጥም። ህይወት ሁልጊዜ የምትፈልጉትን አትሰጥም። ሀኒ ብዙ ነገር አየች። ብዙ ብቸኝነትን አየች። የችግርን ጣም ቀመሰች። አንድ ጊዜ ነገ ምን ይሆናል ብላ በጭንቀት አደረች። ነገ ግን እንዳንዱ ፈተና አንድ ነገር እያስተማራት ነበር። ሰው ችግርን ሲያልፍ የሌሎችን ህመም በቀላሉ ይረዳል። ይህንን ሀኒ በህይወቷ ተረዳች። አንድ ቀን በአጠገቧ የሚኖረው ሰው ችግር ውስጥ እንዳለ አየች። ሰውየው ብዙ ነገር አልነበረውም። ሀኒም ራሷ በብዙ ነገር የተሟላች አልነበረችም። ይቅርታ፣ ሀኒ በብዙ ነገር ራሷ የተሟላች አልነበረችም። ግን ያላትን ትንሽ ነገር ለማካፈል አላመነታችም። እኔም ችግር አይቻለሁ፣ ይህ ሰው የሚሰማውን ስሜት እኔ ያውቀዋለሁ ብላ አሰበች። ከዚያ ቀን ጀምሮ ሀኒ ልቧ ተለወጠ። በፊት ራሷን ለማዳን ብቻ ትጥር ነበር። ከዚያ በኋላ ግን ሌሎቹንም ለመርዳት መጣር ጀመረች። ያላትን ትንሽ ምግብ ከሌላ ሰው ጋር ትካፈላለች። ያላትን ጥቂት ገንዘብ እጅግ ለተቸገረ ሰው ትሰጣለች እና ከሁሉም በላይ ለተስፋ በተጠማ ሰው ተስፋ ትሰጣለች። ሀኒ ተረዳች። ደግነት ማለት ብዙ ነገር መኖር አይደለም። ደግነት ማለት ያላትን በትንሹም ቢሆን ለሌሎች ሰዎች ጋር መካፈል ነው። ሀኒ ይህንን በህይወቷ ማሳየት ጀመረች። በየጊዜ ሂደት ሰዎችን ሀኒን በሌላ አይን ማየት ጀመሩ። አንዳንዶቹ ራሷ ችግር ውስጥ ሆና እንዴት ሌሎቹን ትረዳለች ይሉ ነበር። ሀኒ ግን መልስ አልሰጠችም። ምክንያቱም ደግነት ለማሳየት ሳይሆን ሰው ለመርዳት ነበር የምትፈልገው። መጨረሻ አንድ ትልቅ ውሳኔ ወሰነች። ያለፍኩትን ሁሉ ከንቱ አየሁ፣ የተማርኩትን ሌሎችን አካፍለው እኔ ያጣሁትን ለሌሎች እንዳያጡ እረዳለሁ የሚል ልቧ ላይ ያድራል። ከዚያ ሀኒ ህይወቷን ለሌሎቹን ጥቅም ለማዋል ወሰነች። የራሷን ህይወት ብቻ አትመለከትም ነበር። ብዙዎች ያሉት ችግር ውስጥ ስለሆነ እነሱን ለመርዳት ተሯሯጥ ጀመር። አንድ ሰው ሲያለቅስ ታየዋለች። አንድ ሰው ሲራብ ታያለች። አንድ ሰው ተስፋ ሲቆርጥ ታያለች። እሷ በቻለችው መጠን ከጎናቸው ትቆማለች። ምናልባት የሰጠችውን ነገር ትንሽ ሊሆን ይችላል፣ ግን ለተቀበለው ሰው ያ ትንሽ ነገር ትልቅ ተስፋ ሊሆንለት ይችላል የሚል ስሜት ውስጧ ላይ ያድራል። እናም ሀኒ በመጨረሻ አንድ እውነት ተረዳች። ሰው በህይወቱ ያገኘውን ሁሉ ከእርሱ ጋር አይቆይም፣ ግን ሌሎቹን ያደረገው መልካም ነገር በሌሎች ልብ ውስጥ ይቀራል። ሀኒ ብዙ ነገር አልፋለች። የህይወት መንገዷን ቀላል አልነበረም፣ ግን መጨረሻ ያለፈችበትን ሁሉ የሌሎቹን ህይወት ለማሻሻል ምክንያት ሆነች። እሷ ከችግር የተማረችው ርህራሄ አደረገች። ከብቸኝነት የተማረችውን መራብ
አገኘች። ከጉድለት የተማረችውን መካፈልን አገኘች። ከችግር የተማረችውን ጥንካሬ ለሌሎች አስተላለፈች። ይህ ነው የሀኒ ታሪክ ያስተማራትን አንድ ትልቅ ነገር አለ። በህይወትህ ያለፈውን ችግር ለሌላው ሰው ተስፋ መንገድ ሊሆን ይችላል። ስለዚህ ዛሬ ችግር ውስጥ ያለህ ሰው ከሆንክ ይህ የህይወትህ መጨረሻ እንዳልሆነ እወቅ። ዛሬ የምትፈልገውን ነገር ነገ ሌላ ሰውን ለማጽናናትና የምትጠቀምበትን ትምህርት ታገኛለህ የሚልን ሀሳብ ይዛ አሁን ላይ ሌሎቹን በመረዳትና ሌሎቹን በመንከባከብ ትላንትና ከነበረችበት ዛሬ የት እንደሆነች እያሰበች ፈጣሪዋን እያመሰገነች በጥሩ ሁኔታ ትገኛለች። የሰው ልጅ ብዙ መከራ ሊያሳልፍ ይችላል፣ ብዙም ነገር ሊያይ ይችላል። ከዛ ውስጥ ግን ተስፋ ካልቆረጠ ካሰበበት እንደሚደርስ በሀኒ ታሪክ አይተናል። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። በቀጣይ በሌላ ቪዲዮ እስከምንመጣ ቸር ሰንብቱልን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።